ሰላም ሰላም፣ እንዴት ናችሁ? ዛሬ እንግዲህ አየር ጤና ምን ይመስላል፣ አየር ጤና ላይ የተሰማው ሰበር መረጃ ምንድነው የሚለውን የማደርሳችሁ ይሆናል ማለት ነው። እንደምታዩት እንግዲህ አየር ጤና ነው። ይሄ አደባባዩ የምታዩት አደባባይ ነው። ይሄ ደግሞ ሴሌክት ኮሌጅ ይባላል። ትልቅ የሆነ የቢዝነስ ማዕከል ነው። ውልና ማስረጃ የነበረበት ነው። አሁን እንኳን ለጊዜው ውልና ማስረጃው ለቀውታል ማለት ነው። እንቅስቃሴው እንደምታዩት እንግዲህ በጣም አክቲቭ የሆነ ቦታ ነው ማለት ብዙ የሰው ፍሰት የመኪና ፍሰት ያለበት ቦታ ነው አየር ጤና አደባባይ። ይሄ ወደ ላይ የምታዩት ወደ ዓለም ባንክና ቤተል የሚወስድ ሲሆን ይሄኛው ደግሞ ወደ ካራ ነው። ወደ ታች ደግሞ ጀሞ፣ ከዛ ደግሞ ከቦሌ ወይም ከሜክሲኮ የምትመጡበት አቅጣጫ ሲሆን እንግዲህ መሀል ላይ ራውንድ ቦት ወይም የአየር ጤና አደባባይ የሚባለው ይሄ ነው ማለት ነው። እንደምታዩት ቆንጆ የሆነ እይታን ያለው አሁን ላይ አየር ጤና እየለማች ትገኛለች። እንደምታዩት በዚህ መልኩ ቆንጆ በሆነ መልኩ እየተሰራች ትገኛለች። ኮሪደር በሚመስል መልኩ፣ በእርግጥ ኮሪደር ገና አየር ጤና ላይ አልተጀመረም፣ ግን ቶታሊ አሁን ላይ ኮሪደር በሚመስል መልኩ እንደዚህ በሚመስል መልኩ እየተሰራች ትገኛለች ማለት ነው። ይሄን በሚመስል መልኩ ማለት ነው። እዚህ ጋር እንደ ቦሌ የቶታሊ የውሃ እንትን አለው ማለት ነው። ምንድነው የሚባለው? ፋውንቴን ነው። ፋውንቴን የሚባል ነገር አለ። እዚህ ጋር ደግሞ የአየር ጤና ሁለተኛ ደረጃ ትምህርት ቤት ነው። አየር ጤና ላይ ሁለተኛ ደረጃ ትምህርት ቤት ዙም አድርጌ ያሳይቻችኋለሁ። ይሄ ደግሞ አሁን ከርቀት ሲታይ ነው። የአየር ጤና ሁለተኛ ደረጃ ትምህርት ቤት ነው። እንደምታዩት አሪፍ የሆነ ግሪን አካባቢ ግሪን የሆነ ሰፈር ነው። ይሄ ወደ ቤተል ወይም ወደ ዓለም ባንክ ሲዞር የሚያሳየው ሁኔታ ነው። ሰፈሩ ይሄ ከትምህርት ቤቱ ጎን ያለው ሰፈር ነው። አሁን ላይ አዳዲስ ግንባታዎች እየተገነቡ ይገኛሉ በሚያምር ሁኔታ። እንደምታዩት ቆንጆ የሆነ የግንባታ ሂደት ያላቸው ህንጻዎች አሉ። አሪፍ የሆነ ወደዛ ይሄ ደግሞ ወደ ወደ አጃምባ ኮንዶሚኒየም ማለት ነው። ከዛ ከህንጻዎች ጀርባ ወደዛ ስትሄዱ አጃምባ ኮንዶሚኒየም ነው ያለው። ስለዚህ አየር ጤና በዚህ በአደባባይ በኩል ይሄን የሚመስል እይታ አለው ማለት ነው። ቆንጆ የሆነ እይታ ነው ያለው። የምታዩት እንግዲህ በሜክሲኮ ወደ ሜክሲኮ ነው የሚታየው። ሜክሲኮ ወደ ሜክሲኮ ከላይ ከህንጻ ላይ ሆኜ ነው የምቀርጽላችሁ። ወደ ሜክሲኮ አካባቢ ነው ሜክሲኮ የሚታየው፣ ሜክሲኮ ነው። ይሄ ህንጻው ያለበት ደግሞ አለርት ሆስፒታል ነው። አየር ጤና አካባቢ ይዘው ትልልቅ ሆስፒታሎች አሉ እና አለርት እና ፍራንክ ሆስፒታል በጣም ትልቅ የሚባሉ ሆስፒታሎች አየር ጤና አካባቢ ይገኛሉ ማለት ነው። አለርትን የመሰለ ዘነበ ወርቅ ጋር ይገኛል። አፍራንክ ሆስፒታል ደግሞ እዚህ አየር ጤና ወደ ካራ በሚወስደው መንገድ ላይ ይገኛል ማለት ነው። ወደዚህ ሳዞርላችሁ ወደ አየር ጤና ዋናው ይሄ የአየር ጤና ሰፈር ነው። ብዙ ቪላ ቤቶች፣ ብዙ የባለ ሀብቶች መኖሪያነት አየር ጤና። ይሄ የምታዩት ደግሞ ሜሪት አካዳሚ ነው። ሜሪት ትምህርት ቤት ነው። ከዛ በጣም ዙም አድርጌ ላሳያችሁ። ለምሳሌ እቺ ኪዳነ ምህረት ቤተክርስቲያን ናት። እዚህ ጋር ደግሞ ኢብዳ ረህማን መስጊድ እዚህ ጋር የሚታያችሁ ማለት ነው። ኢብዳ ረህማን መስጊድ አለ እዚህ ጋር። አየር ጤና ኪዳነ ምህረት ለኦርቶዶክሱም ለሙስሊሙ የእምነት ተቋም ብዙ የእምነት ተቋማት ያሉበት ቦታ ነው። ስለዚህ አየር ጤና አሁን ላይ በጣም እየለማች ያለች ቦታ ነች። ቆንጆ የሆነ ለመኖርም ለሁሉም ነገር ምቹ የሆነ ያለ ቦታ ነው አየር ጤና አደባባይ። ባይዘዌ ለሜክሲኮም ለሳር ቤት ለብስራተ ገብርኤል በጣም ቅርብ የሆነ ቦታ ነው። ድራይቭ ለማድረግ ሴንተር የሆነ ቦታ ነው አየር ጤና አደባባይ። በተለይ ወደ ብስራተ ገብርኤል ሳር ቤት ማለት ያው ሰው እዛ አካባቢ ብዙ ጊዜ ኢንተርናሽናል ትምህርት ቤቶች ስላሉ በዛ ላይ የዲፕሎማሲው ማለት የኤምባሲዎች ቦታ ስለሆነ አብዛኛው ትልልቅ ሰዎች እዚህ ነው የሚኖሩት። ለምን? ከዚህ ብስራተ ገብርኤል ከዚህ ሳር ቤት ለሚሄድ ቅርብ ስለሆነ
እንደምታዩት ብዙ ቪላ ቤቶች ነው ያሉት። በጣም ቆንጆ ቆንጆ የሆኑ እዚህ ጋር ራሱ የማህበር ቪላ ቤቶች እየተሰሩ ነው የሚገኙት። እንደምታዩት አሁን ላይ G+2 ናቸው እነሱ ራሱ እየተገነቡ ነው የሚገኙት። ይሄን በሚመስል መልኩ ማለት ነው። እንደ ቅድም እንደነገርኳችሁ ወደ ቤተልና ዓለም ባንክ የሚወስደው መንገድ ነው። ቤተልና ዓለም ባንክ የሚወስደው መንገድ ነው። እንደምታዩት ይሄን ይመስል እይታ አለው ማለት ነው። ቆንጆ የሆነ እይታ እንደምታዩት አየር ጤና ኪዳነ ምህረት እዚህ ጋር መስጊድ አለ። ስለዚህ የሚያምር እይታ አለው ማለት ነው። እንግዲህ ይሄን ሁሉ ለእናንተ ካሳየዋችሁ ሰበር መረጃውን ልንገራችሁ ማለት ነው። ሰበር መረጃውን እነግራችኋለሁ። እንግዲህ አየር ጤና ላይ ይሄን የሚመስል ሰፈር ላይ ለእናንተ ለምትኖሩበትም ለስራ የሚሆናችሁንም መረጃ እነግራችኋለሁ። እስከዛ ግን አብራችሁን ቆዩ። ይሄን ቪዲዮ ሼር፣ ላይክ፣ ሪፖስት በማድረግ ተባበሩኝ። እንግዲህ ሰበር መረጃውን ልንገራችሁ። አየር ጤና ላይ እንደዚህ የተጠናቀቁ የንግድ ሱቆችን በሙሉ ክፍያ ከ2.1 ሚሊዮን ብር ጀምሮ እየሸጥ እንገኛለን። እነዚህ ሱቆች ገዝታችሁ ስራ መጀመር ለምትፈልጉ አሁን ላይ ስራ እየተጀመረባቸው ያሉ የንግድ ሱቆች ናቸው። ከ14 ካሬ ጀምሮ ነው አሁን ላይ እየሸጥ የምገኘው። ከግራውንድ ፍሎር ጀምሮ እስከ 4ኛ ፎቅ ድረስ ነው አሁን ላይ እየሸጥ የምንገኘው ማለት ነው። እንደምታዩቸው ሙሉ ለሙሉ 100% በፉሊ ፊኒሽድ የተደረጉ የንግድ ሱቆች ናቸው። ሰፋ ያሉ ካሬ አማራጮች አሉ። አሁን ላይ 82 ካሬ፣ 66 ካሬ፣ 50 ካሬ፣ 54 ካሬ የተለያዩ ሰፋ በተለይ ሰፋ ያሉ የካሬ አማራጮች አሁን ላይ ለሽያጭ ቀርበዋል ማለት ነው። እስከ 3ኛ ፎቅ ድረስ ግንባታቸው እንደዚህ ጥንቅቅ ብለው የተሰሩ የንግድ ሱቆችን መግዛት ትችላላችሁ ማለት ነው። አሁን ላይ ቶታሊ ስራ ጀምሯል። 1ኛ 2ኛ ግራውንድ ላይ ስራ ጀምሯል ማለት ነው። እናንተም ገዝታችሁ ስራ መጀመር ለምትፈልጉ ደንበኞቻችን በዚህ መልኩ የተጠናቀቁ የንግድ ሱቆችን ስራ ገዝታችሁ ስራ መጀመር ትችላላችሁ። አየር ጤና አደባባይ ላይ ነው የሚገኙት እነዚህ ሱቆች። ክፍያ አከፋፈል ሁኔታ ካላችሁኝ አሁን ላይ 40% መክፈል ትችላላችሁ። ዝግ ብላችሁ መክፈል ለምትፈልጉ 40ውን ከፍላችሁ ቀሪውን ደግሞ እስከ 3 ወር ድረስ ከፍላችሁ ስራ መጀመር ትችላላችሁ ማለት ነው። 100% ከከፈላችሁ ግን ስራ መጀመር ትችላላችሁ ማለት ነው። ምንም የሚያግዳችሁ ነገር አይኖርም ማለት ነው። ግን ያው ስራ ለመጀመር 100% ክፍያ መክፈል ግዴታ ይጠበቅባችኋል ማለት ነው። እንደምታዩት ጥንቅቅ ብለው ፉሊ ፊኒሽድ የተደረጉ ናቸው። ለሁሉም ስራ መሆን የሚችሉ ለሁሉም ፈለጋችሁት የስራ ለቢሮ፣ ለቡቲክ፣ ለኮስሞቲክስ ለሁሉም ነገር መሆን የሚችሉ አሁን ላይ ደግሞ በቅናሽ ዋጋ አስቡት። አሁን 14 ካሬ ንግዛ ብትሉ በሙሉ ክፍያ 2.1 ሚሊዮን ብር ነው እየሸጥን የምንገኘውና እነዚህን ሱቆች መግዛት ትችላላችሁ። አሁን እቺኛው 14 ካሬዋ ሱቅ ነች። እቺ እንደምታዩት 14 ካሬ ሱቅ ነች። ሙሉ ክፍያዋ 2.1 ሚሊዮን ብር ነው። ስለዚህ እነዚህ ሱቆች መግዛት ትችላላችሁ ማለት ነው። ቤቶቹንም አሁን ላይ እየሸጥን እንገኛለን በሙሉ ክፍያ 5.4 ሚሊዮን ብር። አሁን ቤቶቹን ከባለ 1 ባለ 2 ባለ 3 መኝታ ቤቶቹን ነው እየሸጥን የምንገኘው። ሙሉ ክፍያ እንግዲህ ከ5.4 ማለት ይሄ ማለት ሙሉ ለሚከፍል 20% ቅናሽ አድርገን ነው አሁን ላይ እየሸጥን የምንገኘው። በቅድመ ክፍያ ምናምን ካላችሁ ደግሞ 5% ብቻ በመክፈል ቀሪውን በግንባታ ሂደት እስከ 3 ዓመት የሚረከቡ ቤቶቹን ነው አሁን ላይ እየሸጥን የምንገኘው። ስለዚህ እነዚህን ቤቶችም ገዝታችሁ ዝግ ብላችሁ በግንባታ ሂደት ከፍላችሁ መጨረስ ትችላላችሁ ማለት ነው። ቤቶቹን ደግሞ አሳያችኋለሁ፣ አብራችሁን ቆዩ። እንግዲህ ግንባታው እንደምታዩት እዚህም ደረጃ ደርሷል። አሁን አንደኛው ህንጻ ግንባታው 12ኛ ፎቅ ደርሷል። እስከ 4ኛ የንግድ ሱቅ ሲሆን ከ5 እስከ 19 ደግሞ መኖሪያ አፓርትመንቶች ናቸው። እዚህ ጋር የምታገኙት ባለ 2 እና ባለ 3 መኝታ ቤቶች ሲሆኑ ከ104 ካሬ እስከ 194 ካሬ አማራጭ አለን ማለት ነው። ቅድመ ክፍያችን 20% ሲሆን በካሬ በ89585 ብር ብቻ መግዛት ትችላላችሁ። እንደምታዩት 5ኛ እና 6ኛ
ፓርቲሽን እየተሰራ ይገኛል ማለት ነው። ይህ እንግዲህ አሁን ላይ ግንባታው 12ኛ ፎቅ የደረሰው ሳይታችን ነው ማለት ነው። በጥሩ ደረጃ እየሄደ ነው የሚገኘው። መስመር ፊት ለፊት የሆነ ፕሮጀክት ነው። እንደምታዩት የፌሮ የሁሉም ነገር አቅርቦት የተሟላ አቅርቦት ነው ያለው ማለት ነው። ሌሎችንም ህንጻ እንግዲህ አሳያችኋለሁ። አብራችሁን ቆዩ። ሌላኛው ሁለተኛው ህንጻችን ደግሞ ይሄ ነው። ግራውንድ ላይ ደርሷል ግንባታው። እንደምታዩት አሁን ላይ ግራውንድ ደርሷል። ሁለቱ ቤዝመንት ተጠናቆ የግራውንድ ላይ ደርሷል ማለት ነው። እነዚህ ጋርም እንግዲህ የንግድ ሱቆች አሉ። ባይዘው በአንድ አመት ከ6 ወር የሚረከቡ የንግድ ሱቆች አሉ እስከ 4ኛ ፎቅ። ይህም የንግድ ሱቅ ነው። ከ5 ጀምሮ ነው መኖሪያው ማለት ነው። ስለዚህ እዚህ ጋር በአንድ አመት ከ6 ወር የሚረከቡ የንግድ ሱቆችን መግዛት ትችላላችሁ። አነስተኛ ካሬ ጀምሮ ከ1.8 ሚሊዮን ብር ጀምሮ የንግድ ሱቅ ማግኘት ትችላላችሁ። ቤቶቹን ደግሞ ከ97 ካሬ ጀምሮ ባለ 2 መኝታ እስከ ባለ 3 መኝታ 140 ካሬ አማራጭ አለን ማለት ነው። ስለዚህ ይሄኛው ግራውንድ ደርሷል ግንባታው እንደምታዩት ማለት ነው። ይሄኛው ቅድም ያሳያችሁ ህንጻ ነው። አሁን ላይ 12ኛ የደረሰው ያልኳችሁ ነው። ይሄ ደግሞ ግራውንድ ደርሷል። በ3 አመት የሚረከብ ሳይታችን ነው። ይሄኛው ካላችሁ በአንድ አመት ከ6 ወር የሚረከብ ሳይታችን ነው። 1 አመት ከ6 ወር ብቻ ነው የሚፈጀው። እዚህ ጋር ግን በ3 አመት ዝግ ብላችሁ በ10% ቅድመ ክፍያ ነው። ከ10% ቅድመ ክፍያ ጀምሮ ዝግ ብላችሁ የምትረከቡት ሳይት ነው ማለት ነው ይሄኛው። ሌሎቹንም ላሳያችሁ ተከተሉኝ። አሁንም ሳይታችን ይሄ እነዚህ ሁለቱ ህንጻዎች ናቸው። አሁን ላይ የመጀመሪያ ቤዝመንታቸው ወደ መጠናቀቁ ደረጃ ደርሷል ማለት ነው። እነዚህ ሁለተኛው ቤዝመንት ግንባታቸው ተጀምሯል። እንደምታዩት አሁን ላይ ግንባታቸው በፍጥነት እየሄደ ነው የሚገኘው። የፌሮ ስራውም በጥራት እየተሰራ ይገኛል። አሁን ይሄ የመጀመሪያው ቤዝመንት ስላብ ሊሞላ እየተዘጋጀ ይገኛል ማለት ነው። እነዚህ ሁለቱ ህንጻዎች ደግሞ ማስረከቢያ ጊዜያቸው በ3 አመት ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አሏቸው ማለት ነው። ስለዚህ አሁንም አየር ጤና ላይ ቤት ገዝታችሁ መኖር ለምትፈልጉ ኮምፓውንድ አፓርትመንት ነው ባይዘው ጠቅላላ ስፋቱ 8000 ካሬ ላይ ያረፈ ሲሆን ወደ 3000 ግሪን ኤሪያ ያለው ነው። ይሄ ሁሉ ክፍተት የምታዩት እንግዲህ ግሪን ኤሪያ የሚሆን ለልጆች መጫወቻ፣ ለባስኬትቦል ሜዳ፣ ለሁሉም ነገር የሚሆን ክፍት የሆነ ቦታ ነው ማለት ነው። ስለዚህ ለልጆቻችሁ ለሁሉም ነገር ክፍት መሆን የሚችል አሪፍ የሆነ ቪው ያለው ቆንጆ እይታ ያለው ነው። ስለዚህ ስልክ እናስቀምጣለን፣ ደውሉልን። ለበለጠ መረጃ ወይም ለሳይት ቪዚት ደውሉልን። ሰናይ ቀን